አንተ ግን ቆይ አንዴ ለምን አሰማኝም? እኔ ምንድነው ይጎደለኝ? በቃ ሴቱኝ አልኩሽ አይደል እንዴ? ሴት ማለት ሴቱኝ ነገርኩሽ ማለት ቻው። እጭ ለምንድን ነው ሰው እንደዚህ የምትገትሪው? እና ባክሽ ተይኝ ዚዙ። ቆይ ሴቱኝ ማለት ምንድነው? እኔ ምንድነው ይጎደለኝ? ለሱ ጊዜ ነው ይሄንን ቃል ኖቲስ የምታረጊው? ቆይ እኔ ራሴ ስንት ጊዜ ነው ሴቱኝ ያልኩሽ? እኔ እንዳንቺ ተፈላጊ ሴት መሆን የምችለው እንዴት ነው ዚዙ? ነግሬሽ እንደሆነ አልገባ ብሎሻል። እኔ ውስጥ ልብስ አለ፣ መጀመሪያ ትቀይራለሽ፣ ከዛ እኔ የምወስድሽ ቦታ አለ። እሺ ምንድነው? እስቲ ቀስ በየ ውይ ጨናቤ ደግሞ ምንድነው? በእናትሽ ዚዙ ቀስ በየ ውይ ወላገ የት ነው ይዘሽኝ የመጣሽው? ይሄ ሰንፍላወር ቢዩቲ አካዳሚ ነው። አያምርም? ናይ አይሃና ምንድነው? ይኸው ከማኙ ፍቅረኛሽ። ወይኔ ሀና ቆይ ባልሰራለች። አይ ሀና ይኸው መጣልሽ። የኔ ቆንጆ የኔ ፍቅር። ዝም በል ውሻ። እንዴ ምን ሆነሽ ነው? ትንሽ አታፍርም? አይንህን በጨዋታ ስትመጣ። ይሄ ደግሞ ምን ማለት ነው? እንደለመድከው ልታታላት ነበር አይደለ? ዛሬ ግን ባይናው በብረቱ ነው ያየችክ። አንቺ ዝም በይ የኔ ፍቅር። ግን ምንድነው ያደረኩት? ጭራሽ እሷን ትናገራታለህ? ቅድም የት ነበርክ? ከጓደኞቼ ጋር ነበርኩ። ውሸታም! ሁለተኛ አጠገቤ እንዳትደርስ እሺ? የታባክ ሀና ቆይ አንዴ ላስረዳሽ። ምን? ሀና እኔ ሰርፕራይዝ ላደርግሽ ነበር፣ ለዛ ነው ምንም ያልነገርኩሽ። ደግሞ ሌላ ውሸት። ይኸውልሽ አንዬ ከተጋባን በኋላ የምንኖርበትን ቤት እያመቻቸው ነበር እናማ ኦቪድ ከህዳር 22 እስከ ታህሳስ 6 ታላቅ የማጣሪያ ሽያጭ ስላቀረበ ከዚህ ሽያጭ በኋላ የዋጋ ማሻሻያ ስለሚኖር እድሉን ልጠቀምበት ብዬ እኮ ነው። ለዛ ነው ልጅቷንም ያናገርኳት። ዝም በይ እንዳታምኚው። ጭራሽ ገጠር ወስዶ መጮቻ ሊያረግሽ ነው። እና የሷን ተያት፣ እዚሁ ቅርብ ነው። ፒያሳ ኢትዮ ኩባ፣ 4 ኪሎ ጥይት ቤት፣ ገርጂ ፌደራል ሃውሲንግ፣ ጦር ኃይሎች ጎልፍ ክለብ፣ ቡልቡላ ገላንጉራ። ጊዜ በጣም ይቅርታ እሺ፣ ለቅድሙ ጥፊ አምናሽው እንዳይሆን። ዝም በይ አንቺ ደግሞ ድሮም ቢሆን አንቺ ነሽ የምታጣይ። ይርዛ ና የኔ ፍቅር እንሂድ። መልሴን ብዬ መለመን አለብኝ እንዴ? ይቅርታማ ስራ ስለበዛብኝ። ምን ስራ ይበዛባል? ሌባ ብሬን ለመስረቅ ነው እንጂ። እንደዛ አስቤ አይደለም። በጣም ይቅርታ። ዝም በል ወደዛ። እየጠበኩሽ እኮ ነው። መጣሁ በቃ ደርሻለሁ። እሺ ስንት ነው? 20 ብር እንካ። ዚዙዬ ምን ሆነሽ ነው? ቆየሽ እኮ። ኧረ ቆይ እነግርሻለሁ። እንደዛ ነው እልሻለሁ። ይሄ ልጅ ዚዙ ማን ነው? አሁን የነገርኩሽ ልጅ ምንድን ነው? ቆይ ልጅቱ እሱ ነበር። እንዴት? አላውቅም። ለማንኛውም ነይ እንሂድ። እንዴ ቦሌ ደንበር ቦሌና ነይ እንውረድ። እኔ ጉዴ እየተከታተለኝ ነው ማለት ነው። የምነግርሽ ይሄንን ነበር። አየሽ አሁን ጦስሽ ለኔም ተረፈኝ። በቃ ዚዙ ዛሬ ምንም ቀኑ ደስ አላለኝም። ወደ ቤቴ ልሂድ እሺ? ቻው። ሳይ አመለጡት እንዴ? ይቅርታ እንቶ ሀና ዳግም እባላለሁ። ልሸኝሽ እና እየተከታተልኩሽ አልነበረም ነው የምትለኝ? አዎ። እንዴት እነዛ ሁላ ቦታ ላይ ተገናኛል? አንድ ነኝ ግን 5 ቦታ አገኛለሁ። በጣም የምትገርም ሰው ነህ።